አሁን የምንሰበሰብበት አደባባይ ብዙ ታሪክ ያለው ነው። እኔ እንግዲህ ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመን ይሄ የእርግማን መፈክር የሚሰማበት መድረክ ነው እና የሰው ደም እናፈሳለን ይውደም ይውደም የሚባልበት ነው። የእግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ዛሬ ደግሞ እግዚአብሔርን ሁላችንም እንደየእምነታችን እግዚአብሔር ለመጥራት የምንችልበት ሁኔታ በመፈጠሩ እግዚአብሔር እናመሰግናለን። ቢሊ ግርሃም የዚህ የፍራንክሊን ግራም አባት እኔ ከልጅነቴ መጽሐፋቸውን ሳነብ ታሪካቸውን ስከታተል እንደነበረ ነበርኩ። እኔ በተለይ ከጻፏቸው መጽሐፍት ውስጥ ዘ ጂሰስ ጄኔሬሽን የሚባል አለ ስለ ወጣቶች እና ሰውየው የሃይማኖት ሰው ናቸው። የአሜሪካ ፕሬዝዳንት ለመሆን ለምን አይወዳደሩ ሲባሉ የትልቁ አምላክ ወኪል ነኝ ለምን ትንሽ ሆናለሁ እንደ ያሉ ሰው ናቸው። ልጃቸውም አሁን የአባታቸውን ፈለግ ተከትሏል። በእርግጥ ልጃቸው በልማትም በሌላም ይሳተፋሉ። አባትየው በቀዳማዊ ኃይለ ሥላሴ ዘመን በ1952 ኢትዮጵያ መጥተው ነበር፣ ሰብከዋል እዚህ። ያን ጊዜ እሳቸው እንደነገሩኝ የ8 ዓመት ልጅ ነበሩ። ዛሬ አድገው እዚህ ይደርሰዋል። እግዚአብሔር እንግዲህ ዘመን የእሱ ነው፣ ጊዜ የእርሱ ነው። ዘመናት ይለወጣሉ። ይሄ ጊዜ ከእግዚአብሔር የተሰጠን ስለሆነ እንደ ወንጌላውያን አማኞች እና በብዙ መከራ ውስጥ እንዳለፈ ደግሞ ግለሰብም እንደ የሙሉ ወንጌል ቤተክርስቲያንም አባል የኢትዮጵያ ወንጌላውያን ህብረትም ፕሬዝዳንት እንደመሆኔ ባለፉት ዘመናት የነበረውን አውቃለሁ። ጊዜ የእግዚአብሔር ስለሆነ እግዚአብሔር ይህን ጊዜ ስለሰጠን ከምንም በላይ እግዚአብሔርን አመሰግናለሁ። በተጨማሪም የመንግስትን ሚዲያ ለሁሉም እኩል በሆነ መልክ ሊያስተናግድ የሚችልበት ዘመን ስለመጣም እግዚአብሔር ይመስገን። የሚጠብቁን የጸጥታ አካላትን ለሌሎቹ የሃይማኖት ክፍሎች እንደሚያደርጉ ለእኛም እገዛም እያደረጉ ድጋፍ እያደረጉ ስለሆነ በዚህ አጋጣሚ ለማመስገን እፈልጋለሁ። ያለ ብሔር ያለ ሃይማኖት አድሎ ሁላችንም በዚች ሀገር ተከባብረን እና ተዋደን የአንዳችን ክብር ለሌላችን ሆኖ በደስታ የምንኖርበት ምድር እንድትሆን ሁልጊዜ ጸሎቴም ምኞቴም ነው እና ይሄ በመሆኑ እግዚአብሔር እናመሰግናለን። ስማ ያልተወጣንበት ዘመን የለም። እንኳን ዛሬ ኢትዮጵያ ለእናንተ አትገባትም፣ ቦታና ጊዜ ለእናንተ ጊዜ የላትም፣ ወይም እናንተ ለዚህ አገር ይሄ አገር ለእናንተ ቦታ የለውም ሲባል እንኳን አገራችንን የምናገለግል ለሕዝባችን የምንችለውን ሁሉ የምናደርግ በኢትዮጵያ ታሪክ ኢትዮጵያ በሰሜን በምስራቅ በተወረረችበት ዘመን ለኢትዮጵያ አንድነትም የተጋደሉ ወንጌላውያን አሉ። እኔም ማቃቸውም በመከላከያ ውስጥም አሉ። እኛ እግዚአብሔር በጠራን በየትኛውም ስፍራ ነው የምናገለግለው። እኔ እንደ ሃይማኖት ሰው ለየትኛውም ወገን ሳልወግን ለእግዚአብሔር ቃል እውነት ቆመን ግን ጥላቻን፣ ግፍን፣ በደልን፣ እርስ በርስ መናናቅን፣ መጠላላትን በጣም ከሚጸየፉ ሰዎች አንዱ ነኝ። በተለይ በሁለንተናዊ አገልግሎት ግን ደግሞ በዚህ ጉዳይ ወንጌላውያን በዚህ ሀገር ላይ ያደረጉት አስተዋጽኦ ሊቆጠር ሊዘከር የሚችል ትልቅ መጽሐፍ ብዙ መጽሐፍ ቮሊዩም የሚወጣው ስለሆነ እሱን እግዚአብሔርም ያውቃል፣ ሕዝቡም ያውቃል። ስለዚህ እሱ ያለ ነገር ነው። በዚህ ጉዳይ ግን አሁን ስንገናኝ ስለ ሀገር ሰላም፣ ስለ እርስ በርስ ፍቅር፣ ሕዝባችን እርስ በርሱ እንዲከባበር እንዲቀባበል ከመምከር ወንጌልን ከመስበክ ውጪ ሌላ አጀንዳ ሊኖር አይችልም። ሌላ አጀንዳ ቢኖር ማንቀበል ብዙ ሰዎች እዚህ ውስጥ አለን።